ራሳችን ጋር ይችላል ቆየሽበት ቆይታ አንጻር እና ምንድነው እንደዚህ በወጥነት ኮንስታንት ወደ እንደዚህ አሪፍ ሆነሽ እንድትቀጥይ ያዳሽ እና ደግሞ እንድንጠቀምበት የምትመክሪኝ ምናምን ያጣቅ ዘርፎች እና ገና ስለሆነ ማለት አሁን አሪፍ ነው ያላችሁት መንገድ ላይ ናችሁ። በጣም ጸደይ የላችሁ በዚሁ እንዳታቋርጡ። አሁን ያላችሁበት ስራዎቻችሁ አንድነታችሁ በጣም ይህን ሙቀቱበት በጣም ምንም መጨመር አልፈልግም። ጌታ ይሄ ኢነርጂያችሁ ራሱ ደስ ይላል። አሪፍ ነው። ይህን እንዳታቋርጡ። መተሳሰብና መከባበር ትልቁ ነገር ደግሞ መከባበር። ስትከባበሩ ትዘልቃላችሁ እና ደግሞ መተሳሰብ አሪፍ ነው፣ ያዘልቀዋል እና ተስፋ ለመቁረጥ በምንም ነገር አሁን ይሄ ኮሜንቶች አሉ ምናምን የሆነ ሊያልፍላችሁ የሆነ በቃ አሪፍ ስትሆኑ ዝቅ ሊያደርጓችሁ የሚመጡ ነገሮች አሉ። እነዛ ነገሮች መቋቋም መቻል አለባችሁ። እነዛ ነገሮች የሚመጡት እናንተ አሪፍ እየሆናችሁ ስለሆነ ነው። እሺ አሁን ላይ ምንም ነገር የለም። የሆነ በቃ አሁን አሪፍ ነኝ ብለህ አንተ ስታምን ያመንከውን ነገር ይሄ ጥርጣሬ ውስጥ እንድትገባ ያደርገዋል። እነዛ ነገሮች መጠቀቅ ሌላው ጸደይ እሺ በወጥነት እንድትቀጥይ ያዳሽ አመንኩ እንደሚሆንልሽ ማለት ነው። እዚህ ለማመን እንድንቀጥል ነው። yes ቪዲዮ መስራት ምናምን ምን ያለ ታለንት ይፈልጋል። ምን እንዳልሽው ምናምን ይፈልጋል። ምን ነገሮች ነው ተራራ ግን ደግሞ አንዳንድ ኔትወርክ ላይ ስትገኝ ደግሞ ሲስተም አለማወቅ አሁን ምሳሌ ይባል ቪዲዮዎች አሉ ያን ነገሮች አለመግባት ወይም ደግሞ አንዳንድ እነዛ ነገር አለመረዳት አንዳንድ ጊዜ ከዛ መስመር እንዲያስወጣሽ የሚያደርጉ ሞመንቶች አሉ። ከዛ አንፃር ስልሽ አሁን ለምሳሌ እንደነዚህ አይነት ደረጃዎች ላይ ለመድረስ አንዳንድ ጊዜ ከኢንካም ደረጃ አንፃር ምክንያቱም ኢነርጂ ሊሰጥ የሚችለው አንዱ ኢንካም ሲመጣ በበለጠ በተደራጀ መልኩ ልትሰራ ያልቻል። ከዛ አንፃር አሁን ኢንካም የሚያመጡ መንገዶች ናቸው እንደዚህ ያመጡ ለዚህ ነገሮች ሰበት ወለሽ የምትመክሪው ከአንቺ ካለሽ አንፃር ያው አሁን እየሰራ ያለው ነገር ምንድን ነው? ይሄ እየሰራ ነው። አሁን በዚህ ደግሞ ሌላ ነገሮች አንድ በነገራችን ላይ ከምንም ነገር በላይ አንድ ነገር ላይ ፎከስ ማድረግ ጥሩ ነው። እዛ ካልክ አይሳካልም። የሆነ ልብህ በቃ የሆነ ሀሳቢ ይበታተናል። አንዱ ነገር ነው ፎከስ ማድረግ ያለብን ሁሌም ስንሰራ። የሆነ ቪዲዮም ከሆነ ቪዲዮ ከዛ በኋላ ደግሞ የሚመጡ ፕሮሞሽኖች አሉ በዛው እነሱን ማተኮር። ላይቭ ከሆነ አሁን ለምሳሌ ከእናንተ ደግሞ ውስጥ የሆነ ሰው ላይቭ ቢሰራ አሪፍ ቀን ላይ አንዳንድ ሰው ቪዲዮ ይሰራል። ከዛ ደግሞ ግማሾቻችሁ ደግሞ ወደ ላይቭ ብትመጡ ላይቭ ብትሰሩ እንደዛ ብታደርጉ አሪፍ ነው። እርስ በርስ መተጋገዝ ማለት ነው። አንድ ነገር ላይ ፎከስ ማድረግ አሁን ግልጽ ነው። ላይቭ ላይ ማለት እንገባለን እኔ እንጃ ምን እንደሆነ አላውቅም። ብቻ የሆነ ከጌመሮች ጋር የመገናኘት እድሉ ከሆኑ ሰዎች ጋር የመገናኘት እድሉ የለንም እና አንቺ በዛው ማመቻቸት የምትችይው ስልሽ አሁን ካለንበት አንፃር ገበያ ያስፈልገናል። እውነቱን ስልሽ አሁን ካለንበት አንፃር አሁን ላይ በቃ ላይቭ ነው ትንሽ እየሞከረን ያለ ነው ምናምን እና ከዛ አንፃር ብዙ ገበያዎች የሚያስፈልጉ ነገሮች አሉ። ላይቭን በምን አይነት ወይስ ብንሰራው አሪፍ ሊሆን ይችላል እና በአንቺም በኩል ደግሞ ምን ይታል ለምሳሌ ዩቲዩበር ብል ላይሆንልኝ ይችላል፣ ሊያለፈኝ ይችላል። ገባ ጌምር ዘልዬ ላይሆን ይችላል፣ በጣም ያለፋል እና ለአንዳንድ ሰው ደግሞ አሪፍ የሚሆንለት አለ። እኔ አሪፍ ስለሆነልኝ ያንተ አሪፍ ይሆናል ማለት አለ። በጣም ነው የሚያለፈው ላይ ማለት ነው። እኔ አሁን ለአንተ የምመክርህ ቀሎ የምትሰራው ነገር ምንድን ነው? ላይክ ስትሰራው የሚያስደስት ነገር ምንድን ነው? እኔ ለምሳሌ ላይቭ አንድ ቀን ስገባ በጣም ሞራል ነበረኝ። በጣም ቀሎኝ ነው የገባሁት። የኔ ነው ብዬ አመንኩበት፣ ሳምንበት፣ እሳገጥኩበት ማለት ነው። እዛው ስሰራ ተሳካል። አንተ አሁን ዩቲዩብ ከሆነ አላማ ዩቲዩብ ላይ ብዙ በቃ ማሳቅ የምትችል ከሆነ ሌላ ነገሮችን ማድረግ የምትችል ከሆነ ዩቲዩብ ያንተ ታለንት ነው ማለት ነው። ገብቶሃል? አሁን ብዙ ኮንተንት ክሬተሮች ላይቭ ግቡ ብትላቸው አይችሉም። ላይቭ ስትሪም አድርጉ ብትላቸው አይችሉም። እንደኛ መሆን አይችሉም። በቃ እነሱ የራሳቸው አለ። በቃ ይሄ አላመኑበትም። ማድረግ አይችሉም ያን ነገር ገባ። አሁን አንተ ምንድን ነው ማድረግ ያለብህ? ምንድን ነው የኔ ፍላጎት የምቀየርበት ነገር ምንድን ነው? እሱ መጀመሪያ አስባለሁ። ላይቭ ነው መግባት ማንንም ስትሰማ እኔንም ፍጥጥ ብለህ መግባት ያለብህ በቃ። ምክንያቱም አላማ አሁን እዚህ ጋር ታሳካ ነው የምትገባው ላመንክበት ነገር ስለሆነ
ዩቲዩብስ መስራት እፈልጋለሁ። ዩቲዩብስ ምንድን ነው ችሎታዬ ብለህ ማሰብ አለብህ። እነሱ ነገሮች መጀመሪያ ከራስ ጋር ማውራትና ማዳመጥ ያለብህ። ታለንት ምንድን ነው? በቃ እሱ ነገር ነው። ብር ማገኘው ምን ብሰራ ነው? ገብቶሃል? ከዛ ሶስት ታስበው በቃ ይመጣልሃል ሁሉም ነገር። ግን የሆነ ሰው ስላለፍለት በዛው ይሄዳል እንትን ያለፋል፣ በጣም ያለፋል። ምክንያቱም እኔ ብዙ ኮንተንት ክሬተሮች አይቻቃል። ፕሮሞሽን ይሰራሉ፣ በደንብ ቪዲዮ ይሰራሉ፣ ይታይላቸዋል። ላይቭ ሲገቡ ግን ዜሮ ምንም እንትን በቃ አያስብም ምናምን ዝም ነው። ገብቶሃል? ስላልቻሉ ነው። ገባህ? ግን ብቻ ይለያያል። ሰው እንዳንተ ነው በቃ እንደራስህ ላይቭ ላይ በጣም እንገባለን። አሪፍ ይሆናል። አሁን እነሱ በሚገባ ሰዓት ጥሩ ይሆናል። ከዛ እነሱ በሚገባ ሰዓት ጥሩ የማይሆንበት ታይም አለ ይመስለኛል። እኛ ጥሩ ነን ላይቭ ላይ እና እኔ እና እሱ የመያዝ ሀሳብ አለ ላይቭ ማለት ነው። እና ከዛ አንጻር ከሆኑ ሰዎች ጋር ለመግባት እድሉ በአንቺ በኩል ብታዘጋጅ ደስ ይላል። እና ደግሞ ሁሌ መግባት ይጠይቃል። አሁን ላይ አንዳንዴ አንድ ቀን ገብተህ ነገ እንደ ጀማሪ ከባድ ሁሌ ነው። የሆነ ነገሮችን መያዝ አለብህ። ላይቭ እና ቪዲዮ አንድ አይደለም። ላይቭ የራሱ ነው ሰዎች መያዝ አለብህ ምናምን አሪፍ ነው። አንተ ኢንትረስቲንግ ካለ ተማሪ እኔ አስተማሪ አይደለም። ከማውቀው ነው የማካፍለው። እኔ ከማውቀው ነው እንጂ ትበልጡኛላችሁ እናንተ። አይ በሁሉም እዚህ ጋር ጥያቄ ትንሽ ለየት ያለ ማለት እዚህ ጋር ማለት ስላሳካሽ በፊት የነበረሽ እና የነበረሽ ነገር ስላሳካሽ ነው የጠየቀሽ የተሻለ ነገር ስላለ ነው ይችላል እና ልክ ነሽ። እንትን አለ ነገ የምንደርስበት ነገር ነው እና እንደምታየው እኛ ጋር ያልመጣ አርቲስት የለም፣ ያልመጣ ቲክቶከር የለም። እንደ ሁሉም እንደ ሁኔታቸው የተለያዩ ናቸው ማለት አርቲስቱ ይመጣል መምከር ካለበት ይነግርሻል፣ የሆነ ነገር ሰፖርት ማድረግ ካለበት እንደዛ ቲክቶከር ሲመጣ እንደዛ ነው እና ሁሉም ጋር የተለያየ ነገር አለ እና እዚህ ጋር አሁን ሰው እንደምታየው ኤነርጂው ለመስራት ለመለወጥ ትሰን የመጣ ሪዝን አለ የራሳችን ነገ መጣ የሚባለው ነገር እና የሆነ አሁን ከመቀርሽን እንደዚህ ያደርጉ ካልሽን ወይ መንገዱ ካሲያችን እንጂ ደግሞ ማክምሽ እንትን ሳይሆን ላይቭሽ ላይ ሊሆን ይችላል። ላይቭሽ ላይ ያስገብተሽን ያንቺን ጊፍተሮች ሊሆን ይችላል። የሆነ በቋሚነት ይሄ ጀማ እንጃ ሰርፕራይዝ እንትን ሰፖርት ያስፈልጓል ብዬ አስባለሁ። እንደምታየው 10 ምናምን ሰው እዚህ ነው የሚኖረው። የሆነ ይሄ ኤነርጂ ላይ የሆነ ነገር ቢመጣ ካፌ ማለትም በደንብ ከዚህ በላይ የመስራት ነገር አለና ብዙ ሰዎችን ብዙ ነገር አድርገውልናል። እዚህ ጋር እኔ እስከማውረስ እኛ የመከረን ሰው መርሳት አንችልም። አቁሰሽ ማለት እንኳን እንደምንሰው ነገር አለ በምትችይው አቅም የሆነ ነገር ለዚህ ጀማ በተደረገ አቅምሽ የፈቀደም የፈለግሽ ወይ ደግሞ ላይሽ ያስገብታሽ የሆነች ነገር ጀማ ሰፖርት ብታደርጊልን ደስ ይለናል። ጥያቄ ከለየት የሚለው ነገሩ ምናምን በእነሱ የጠየቁትን መልሱን አግኝቼዋለሁና በዚህ በኩል የሆነች ነገር ብታደርጊልን ምን ላድርግ እንትን ነው። ባለፈው ብቻ ከመጡ ሰዎች መካከል ቃል ይገባል ነገር ስልክ የለም አሁን በሚሉትና ስልክ የሆነ ፐርሰንት እኛ እንሸፍንላችኋለን፣ የሆነ ፐርሰንት ከራሳችሁ ሰርታችሁ እንድታመጡ ነው። እኛ የሆነ ሰው እንትን ብለን አንፈልግም፣ ግን የሆነ የምንሰራበትን መንገድ ማግኘትና ሰርቶ ያለ ነገር ማግኘት ነው። ስለዚህ አንቺ ብቻ የሆነ አሪፍ ጌም ብታዘጋጅልንና እዛ ጌም ላይ መጠን ነገር አድርገን ብቻ የሆነ ሰብስበን የሆነ ነገር ብናደርግ ደስ ይላል ለራሳችን። ያን ነገር ከአንቺ እንትን ከማለት በዛ ታመቻችን አንቺ በመረጥሽ ነው ደስ። እሺ እኔ አሁን ስልክ ነው የሚያስፈልጋችሁ? ስልክ ያስፈልጋችኋል። በእኔ ስልክ ነው እየቀረጻችሁ የነበረው። ይሄ አንድ ማስረጃ ነው ብዬ አይቻለሁ። ስልክ የላችሁም? እስኪ አንዳንድ ስልክ ቤቶችን አናግሬ አሳውቃለሁ። እኔ ፕሮሞሽን ሰርቼ ልሰጣችሁ ማለት ነው። ወይ ደግሞ አንድ ቀን ሄደን ቅውጥ እናደርግለትና ፕሮሞሽኑ እዛ እኔ እቀበልላችኋለሁ ስልክ
እየዘገች ስልክ የተግርምሽ አሁን ቪዲዮ ብቻ ሳይሆን ዩቲዩቦች ይመስላል እንደ ዩቲዩብ በጣም አሪፍ ሀሳብ ነው። የተቀደሰ ኮንተንት ክሬት እያደረጋችሁ ራሱ እርስ በርስ ብትሰሩ እኔ የምመክራችሁ እንደውም ማለት ነው ከላይቭ ይልቅ ዩቲዩብ ብትሰሩ። የምን ዩቲዩብ ፍቅራችሁ እና ኢነርጂያችሁ በጣም ደስ የሚለው ነው። በቃ ያዩዋችሁ ነበረ ኮንተንት ክሬት እያደረጋችሁ በቃ በጣም ቫይራል ነው የምትወጡት። እኔ እግዚአብሔርን አንሹ በጣም ቫይራል ትወጣላችሁ እና የራሳችሁ ፋሚሊ ምን ይሆን ብቻ ክሬት አድርጋችሁ በቃ አንድ ላይ ፎከስ ይደረግ። አንድ ዩቲዩብ ብቻ ይከፈት። ከዛ ሁሌ ኤቭሪ ዴይ አስለምዷቸው እንደ ቲክቶክ ማለት ነው። አንደኛ ብርም ይሰራል፣ ሁለተኛ ነገር ደግሞ በቃ ይሄ ምንም የምትጠይቁት ነገር የለም። ይሰራል፣ ትሰራላችሁ፣ ማቅረብ ይሰራላችኋል። ቲክቶክ ግን ምንም አይከፍልም። ገባው? ዩቲዩብ ስትሰሩ ግን የእናንተ ላይፍን ቼንጅ ይሆናል። የራሳችሁ ፋን ይኖራችኋል። ዩቲዩብ ላይ አሪፍ ነገሮችን ክሬት እያደረጋችሁ ቤት ውስጥ የሚሰራ ነው እና ዩቲዩብ ጀምር። የኔ ሀሳብ እሱ ቲክቶክ እናገባ ገቢያችን ያለው ቲክቶክ ላይ ብቻ ነው። ገቢያችን ላይ ብቻ ነው የምንኖረው በላይ ነው። ላይ ደግሞ የተወሰነ ሰው ይስራ። ግን አሁን 10 ናቸው። ስለዚህ ላይ ሁለት ሰው ይበቃል። እኔም ስለአክብራችሁ ስለጠራችሁ በጣም አመሰግናለሁ። በጣም ታለንት አላችሁ። ስዕሎችን እያዩ ነበርና በጣም ጎበዝ ስራ። ፕሮፌሰር በጣም ደስ ያለሽ ነው። ወደ አድራጎት ገባን እንዴ? አይ ማድነቅም ትችላላችሁ። ለምሳሌ እኔ ፀጉሯን በጣም ነው የወደድኩት። እኔ ደግሞ ተፈሯል ጥላቻም ካላችሁ ይችላል። የነበረሽን ቆይታ ገለጭ እስኪ። አሪፍ ነበራችሁ። አሪፍ ቆይታ ነበረን። ደስ ትላላችሁ በጣም። ፈጣሪ ደግሞ ፍቅራችሁን እስከ ወዲያኛው ድረስ ያቆይላችሁ። ይሄ ነው የምላችሁ። እግዚአብሔር ይጠብቅላችሁ። ምንም ላችሁ ታምናላችሁ። በጣም ደስ ትላላችሁ። Look at us, I'm